ኸሊሉላህ ኢብራሂም ዓለይሂ ሰላም ጨለማ በሰው ልጆች ሕይወት ላይ አንዣቦ ሰውንና ራሱ የጠረባቸውን ጣዖታት እያመለከ በሚኖርበት ዘመን አላህ አንድ ሰው እስልምናን ይሰብክ ዘንድ ላከ። ነቢዩ ኢብራሂምን። እኔ ኢብራሂም ነኝ፣ የአንዱና ብቸኛው አምላክ ነቢይ ነኝ። ነቢዩ ኢብራሂም ያላቸውን አቅም በሙሉ ተጠቅመው ሕዝቡን ካለበት ጥመት ለማውጣት ታትረው አስተማሩ። ሲሳያችሁን ከአላህ ፈልጉ፣ ሰዎች ሆይ አምልኩት፣ አመስግኑት፣ አንዱን ጌታ ብቻ ተገዙ፣ ፍጡራት ታምልኩ። ከሃዲያንን ተጋፈጡ። ዳሩ ግን የሐቅ ጸበኛ የሆኑት ንምሩዳውያን እሳት ውስጥ ጨመሯቸው። ከነምሩድ ሕግጋት ለሚያፈነግጡት የሚተላለፈውን ቅጣት ጻፍ። ሰማይ ጠቀስ ነበልባል የሚረጭ እሳት ይቀጣጠል እና ነብይ ነኝ ባይሆን እናቃጥለዋለን። አላህ ባሪያውን እንዳይፈራ አደረገው። እሳቱንም ቀዝቃዛና ሰላማዊ አድርጎ በሰላም አስወጣው። የኔ ጌታ አላህ ሰማያትና ምድርን የፈጠረ ነው፣ አልወለደም አልተወለደም። ከዚያ ግን ጉዞ ሆነ። በፍልስጤም ምድር ኑሮ ተጀመረ። በአንድ ሌሊት አላህ ባሪያውን ሊፈትን ቀድሞ መካ ትቶት እንዲመለስ ያዘዘውን ልጁን እስማኤልን ቁርባን አድርጎ ያርድ ዘንድ አዘዘው። ኢብራሂም ልጅህ እስማኤልን ለእርድ አዘጋጅ። የአብራኬን ክፋይ የሆነውን ልጄን እንዳርድ እየታዘዝኩ ነው። ከመሃይምነት ጋር ትንቅንቅ፣ አባት እስከ ማጣት የማይደገም ጽናት፣ ንጉሥ ለብቻ እስከ መጋፈጥ የላቀ ታማኝነት፣ ልጅን ያህል ነገር እስከ መሰዋት። ሱጁድ በወረድኩበት ረድኝ፣ ፊቴንም እንዳታየው። ልብህ ይራራና ጌታን ታስቆጣለህ። ሰላም ሁን አባዬ። ይህን ሁሉ የኸሊሉላህ ኢብራሂም ፊልም ከወዲያ ወዲህ እያመላለሰ ያስቀኛቸዋል።